ኢሬቻ በዓል የብሔር ብሔረሰብ ነው፣ የሁሉም ሰው በዓል ነውና የብሔር ቁጥሩ አይደለም፣ የሁሉም በዓል ነው እና ደስ የሚል በዓል ስለሆነ ማንኛውም ሰው ማክበር ይችላል፣ መሳተፍ ይችላል። የፍቅር የሰላም በዓል ስለሆነ የአንድነታችን ስለሆነ ይሄ ቦታ ኦሮሞ እዚህ ኢሬቻ እዚህ እንትንን ነበር ይከበር ነበር። ከዛ በተለያዩ ገዢ መደቦች ይሄ ቦታ ተጠልቶ ወደ ሌላ ሃይማኖት ተለውጦ እዚህ አካባቢ ሰው እንኳን እዚህ ኦሮሞ እዚህ ለመጠቀም እዚህ ገብቶ ራሱ ማየት አይችልም ማለት ነው እና ስለዚህ አሁን በመቶ ምናምን ዓመት ዛሬ በመጣ የኛ ፓርቲ ለውጥ የመጣና ብዙ ለውጦችን ይሄ ለውጦች ከመጣ ብዙ ነገሮች ከዚህ ከመንግስታችን ስለተገኘ በተለያዩ አዲስ አበባ ራሱ ይሄን ድሮ እዚህ እንዲህ አልነበረችም። ይሄን ያደረገ የኛ ፓርቲም እያመሰገን እንደሚታወቀው የኦሮሞ ካልቸር በ150 ዓመት ጠፋ ቢባል ራሱ የማይጠፋ የማይነካ ከጄኔሬሽን ወደ ጄኔሬሽን እየተላለፈ የመጣ ካልቸር ነው የመጣ እንደምታዩት ባህል ነው። ይሄ ባህል ደግሞ ነገም ይቀጥላል።